ሰላም እንዴት ናችሁ? ደህና ናችሁ ወይ? ዓለም ነኝ። በጥያቄያችሁ መሰረት እንግዲህ ቶፉ ልንሰራ ነው። ለመጀመሪያ ጊዜ ምግብ ሳበስል እዚህ ሚዲያ ላይ ወይ ጉድ! ለካ እንደዚህ ቀላል አይደለም። በነገራችሁ ላይ ከባድ ነው። ቀርጾ ኤዲት ምናምን እኔ ሳላደንቃቸው አላልፍም። እነዚህ ምግብ የሚያበስሉትን ኤኒዌይ ቅመሙን ጽፍላችኋለሁ። እንግዲህ ጋለ መጥበሻ ላይ ዘይት እናደርግና ቶፏችንን ከእቃው አውጥተን በማንኪያ እንደዚህ ፍርፍር እናደርገዋለን። ከዛ በኋላ እናገላብጠዋለን ማለት ነው ለትንሽ ደቂቃ ያህል። ከዛ እርድ እንጨምራለን። እዚሁ ላይ ያለ ነው ትንሽ ማበስለው 2-3 አይነት ሰራ አለ፣ ግን እኔ የተመቸኝ ይሄ ስለሆነ እንደዚህ ነው የምሰራው። ትንሽ ጠበስ እናደርግና ሳህናችን ላይ እንገለብጣለን። በራሱ መጥበሻ ዘይት ትንሽ እንጨምርና ዘይት የፈለጋችሁትን ያህል ጨምሩ። እኔ ብዙም አልወድም፣ ግን ስቲል አሁንም በስቷል መሰለኝ። ኤኒዌይ ትንሽ ሽንኩርቱ መጠጥ ሲል ነጭ ሽንኩርታችንን ያዘጋጀነውን እንጨምራለን። ከዛ በኋላ እንግዲህ ማማሰሉን በመሃል እንዳትረሱ። ከዛ ያዘጋጀነውን ቲማቲም በላዩ ላይ እንጨምራለን። እሱም እስኪበስል ድረስ ትንሽ ቆንጆ በርበሬ ነው የጨመርኩት። ከዛ ትንሽ ኮረሪማ ጨመርኩኝ፣ ጨው፣ ያልጫ ቅመም ምንድነው ለምትሉት አብዛኞቻችሁ ጽፈላችኋለሁ። እዛ ትንሽ እናበስለዋለን። መጠጥ እስኪል ውሃ ምናምን አልጨምርም። ያው መጨመር ትችላላችሁ መሰለኝ፣ ግን እኔ ጨምሬ አላውቅም እውነት ለመናገር። በትንሽ እንደዚህ በሰለ ሲልልኝ የሚጠብስኩትን ቶፉ ላይ እንጨምራለን። ልጄ እንግዲህ ሳውንድ ትራክ የገባ ነው። በመሃል እንግዲህ ጨው ትንሽ ጨመርኩኝ። ከዛ ትንሽ ታቆዩትና በሰለ ማለት ነው። ቃሪያችንን ከላይ እንጨምራለን እና ባልናችሁ ነገር በእንጀራ ሊሆን ይችላል፣ በዳቦ ትንሽ ጣዕሙ ለየት ይላል። ባላችሁ ነገር ሞክሩ። እኔ ግን ያው እንጀራ አፍቃሪ ስለሆንኩኝ በእንጀራ ነው የበላሁት። ይሄን ይመስላል። ደህና ሁኑ። ባባይ